እስቲ ለእግዚአብሔር መልሳችሁ ክብርን ስጡ፣ እልልታን ስጡ። ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። ዛሬ እግዚአብሔር ደግሞ በቃሉ ያስተምረናል። ክብር ለኢየሱስ ይሁን። እስቲ ቆመን እንጸልይና የእግዚአብሔርን ቃል እንከፋፈላለን። ሃሌሉያ። ከትንቢተ ኢሳይያስ ምዕራፍ 46 ላይ ያለውን ቃል አነብና ከቁጥር 4 ላይ ያለውን ቃል አነብና እንጸልያለን። ስሙ ይባረክ። ከ3 እና 4 በጌታ በኢየሱስ ስም አነባለሁ። እናንተ የያዕቆብ ቤት ሆይ የእስራኤልን ቤት ቅሬታ ሁሉ ከሆድ ያነሳኋችሁ ከማህፀንም የተሸከምኋችሁ ስሙኝ። እስከ ሽምግልና ድረስ እኔ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ። ክብር ለኢየሱስ ይሁን። እግዚአብሔር ይሸከመናል። ከሽበት እስከ ሽምግልና ይሸከመናል። ሃሌሉያ። እንጸልያለን። ሃሌሉያ ሃሌሉያ። እግዚአብሔር ይሸከምሃል። እህቴ እግዚአብሔር ይሸከምሻል። ወንድሜ እግዚአብሔር ይሸከምሃል። ዛሬ እግዚአብሔር ሕዝቤን አጽናኑ እያለኝ ነው። ስሙ ይባረክ። እኔ አለው አበረታቱ፣ በቃሌ አበረታታለሁ እያለኝ ነው። ስሙ ይባረክ። ሃሌሉያ። እግዚአብሔር ይሸከማል ከሽበት እስከ ሽምግልና። ሃሌሉያ። እሱ ይሸከማችኋለሁ እያለ ነው። በኢየሱስ ስም ዛሬ የከበዳችሁ ነገር ሁሉ ይቅለል፣ ከላያችሁ ላይ ይነሳ። ጠላት የዘረጋው ጠላት በዙሪያችሁ ያስቀመጠ ነገር ሁሉ ገደብ አሁን ይነሳ። አምላክ አላችሁ ይነሳ፣ በኢየሱስ ስም ይነሳ። የሚሸከም አለ፣ የሚራራ አለ፣ የሚያይ አለ፣ የሚያግዝ አለ። ግራዴላ ማሳ ፕራዲያላ ባሳ በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ እንደ ቃል ስለሆንክ ተባረክ። በኢየሱስ ስም በቃል ስለመጣ ተባረክ። አሁንም አፍን ከፍተህ ቃልን ገልጣ አስተምረን። በእኔ ውስጥ ሆነ አስተምር። መንፈስ ቅዱስ ሕዝብህን ደግሞ በቃል ሙላ። መንፈስ ቅዱስ በዚህ ቤት በሙላ ተመላለስ። ከጸሎት ጀምሮ እስካሁን ስላለ ስለተገኘ እናከብርሃለን። ጊዜውን ላንተ ሰጠን። የዲያብሎስ ስራ ሁሉ ይፍረስ፣ የጨለማ ስራ ሁሉ ይፍረስ። ቃል በኃይል ይለቀቅ፣ ቃል በኃይል ይለቀቅ። እናመሰግንሃለን በጌታ በኢየሱስ ስም። ለቃሉ ክብር ሰጥተን እንቀመጣለን። ሃሌሉያ። ክብር ለጌታ ይሁን። ዛሬ እግዚአብሔር በልቤ ያስቀመጠው ቃል የመከናወን ሚስጥር። ሃሌሉያ። የመከናወን ሚስጥር ወይም በህይወት ዕድሜ ሁሉ ማንም አይቋቋምህም በሚል ርዕስ እግዚአብሔርን ቃል እንማማራለን። ለምጽፉ የመከናወን ሚስጥር ወይም በህይወት ዘመን ሁሉ ማንም አይቋቋምህም። ኢያሱ መጽሐፍ ላይ ሁላችንም ደርሰን እናነብና በገጽ 173 ላይ ከቁጥር 1 ጀምሮ ያለውን ቃል ሁላችንም ድምጻችንን ከፍ አድርገን አብረን እናነባለን። ስሙ ይባረክ። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርሁት የእግራችሁ ጫማ የሚረግጠው ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጥያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንሁ እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ የማልሁላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ። ነገር ግን ጽና፣ እጅግ በርታ፣
ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድህ ይቀናልሃል ይከናወንልሃልም። በምትሄድበት ሁሉ አምላክ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝሁምን ይላል። ክብር ለጌታ ይሁን። ሃሌሉያ። ስለ ቃሉ ጌታ ይባረክ። በዚህ ስፍራ እንዳነበብነው የኢያሱ የሙሴ ባሪያ የሆነ ኢያሱን ሙሴ ከሞተ በኋላ እግዚአብሔር አትፍራ፣ ይህንን ዮርዳኖስን ታሻግራለህ፣ ከሙሴ ጋር እንደሆንኩ ከአንተ ጋር እሆናለሁ። ከሙሴ ጋር እንዴት ነው እግዚአብሔር የሆነው ብለን ወደኋላ ስንመለከት እግዚአብሔር ከሙሴ ጋር የሰራውን ተአምራት ስንመለከት በሕይወቱ ዘመን ማንም እንዳይቋቋመው ያደረገው ምንድነው? የእግዚአብሔር አብሮነት ነው። ስሙ ይባረክ። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ። ዛሬም እግዚአብሔር ከእናንተ ጋር እሆናለሁ። የአባቶቻችን አምላክ ከኛ ጋራ ነው። አጠገብ ያለውን ሰው እግዚአብሔር ካንተ ጋራ ነው፣ ማንም አይቋቋምህም። ሃሌሉያ። የመከናወን ሚስጥር እግዚአብሔር ከኛ ጋር መሆን ነው። ስሙ ይባረክ። ሙሴን እግዚአብሔር ከውልደቱ ጀምሮ ስናይ አልጋ ባልጋ አይደለም። ሙሴ ያደገበት እድገት ስንመለከት ወደኋላ ወደ ዘጸአት ምዕራፍ ሄደን ስንመለከት ሙሴ ከመወለዱ ጀምሮ የሞት አዋጅ የታወጀበት እንዲገደል ከሁለት ዓመት በታች የሆኑ ሕፃናት ወንዶች እንዲሞቱ አዋጅ ከንጉሥ ቤት የታወጀበት ጊዜ ነው የተወለደው። እናትየው ደግሞ ሸሽጋ ለ3 ወር አዋጁን እንኳን አልፋ 3 ወር ሸሸገች። ነገር ግን ስላልቻለች ወስዳ በውሃ አጠገብ በቄጠማ አጠገብ ከውሃ ዳር ላይ እንዳስቀመጠችው በዛ ቦታ ደግሞ የንጉሥ ሚስት የንጉሥ የልጅ ውሃ ልትታጠብ ወደ ወንዝ ስትወርድ ሙሴን አየችው። ይህ የዕብራውያን ልጅ መልከ መልካም ልጅ የማን ነው አለችና ሄዳ አነሳችው ይላል። እህትየውም ትከታተል ነበር። ከዛ አየችውና አነሳችውና ከውሃ አውጥቼዋለሁ ስትል ስሙን ሙሴ አለችው ይላል። ሙሴ ማለት የወጣ ማለት ነው። ስሙ ይባረክ። አያችሁ፣ ሙሴ ከውልደቱ ጀምሮ ሰልፍ የነበረበት የሞት አዋጅ በታወጀበት ዘመን ነው የተወለደው። እግዚአብሔር ግን ሕዝብን እንደሚያሻግር አይቷል። ስሙ ይባረክ። ዛሬም በሕይወት ማንም ሊቋቋም አይችልም። ሃሌሉያ። ከውልደታችን ጀምሮ እኮ ሰይጣን ስለወደደ አይደለም የኖር ነው። ስሙ ይባረክ። እግዚአብሔር ስለፈቀደ ግን ሃሌሉያ እዚህ ደርሰናል። ለእግዚአብሔር ክብር ይሁን። ተግዳሮት አይዝህም። ኪዳን ስላለ አልፈህ ትሄዳለህ። ዛሬ እግዚአብሔር አልፋችሁ ትሄዳላችሁ። ሃሌሉያ። የትኛውም ተግዳሮት ሊይዝህ አይችልም። ስሙ ይባረክ። ከዛም እግዚአብሔር በዛ ሙሴ በፈርዖን ቤት አሳድጎት ያውም በሚገርም ሁኔታ በእናትየው እጅ እንዲያድግ የሚያጠባ ሰው ልፈልግልሽ ብላ እህትየው እናትየውን አመጣች። እናትየውን በንጉሥ ቤት የራሷንም ጡት እያጠባች እየተከፈለ ሃሌሉያ። እግዚአብሔር በገዳይ መንደር በክብር ያኖራል። ሃሌሉያ። እስቲ አጠገብ ያለውን ሰው ገዳይ እያለ አንተ በክብር ትኖራለህ። ሃሌሉያ። እዚህ ምድር የምንኖረው ጠላት ጠፍቶ አይደለም፣ ነገር ግን እግዚአብሔር ኪዳን ስላለው ሃሌሉያ። በኪዳን ስለመጣ እንዲሁ አትጠፋ። ሃሌሉያ። የሚቋቋም በፊት አይኖርም። ስሙ ይባረክ። ሙሴ ይሄ ሁሉ ሊያቆመው ይችል ነበር። እግዚአብሔር ግን በንጉሥ ቤት ሃሌሉያ፣ ያውም የፈርዖን የልጅ ልጅ ሃሌሉያ። ይሄ እኮ ትልቅ ነገር ነው። የፈርዖን የልጅ ልጅ ያንን እግዚአብሔር ሰጠውና በዛ ቦታ ኖረ። ካደገ በኋላ ሙሴ ወጣ ይላል። ዘጸአትን ወደኋላ ማንበብ ትችላላችሁ በቤታቸው። ካደገ በኋላ ጎበዝ ከሆነ በኋላ ሙሴ ወጣ ይላል። ከዛ እስራኤላውያን ሲጨነቁ አያቸውና ግፋቸውን አይቶ ሲጣሉ አየና እዛ ለማገላገል ሲሞክር ከአንድ ሰው ጋር ግብፃዊ ጋር ተጣልቶ እንደገደለ ጎበዝ ከሆነ በኋላ ገደለ ይላል። ያን መግደሉን ሳያውቅ በሁለተኛ ጊዜ ደግሞ ዕብራውያን እርስ በርሳቸው እስራኤላውያን ሲጣሉ አየና ለምን ትጣላለህ ብሎ አንዱ ያስቀየመውን ሲለው አንተን በእኛ ላይ ማን ነው አለቃ ያደረገ አሉት። ከዛ
እኛ እኮ ትላንትና እንደገደልክ እኮ መገደሉን ራሱ ማለት ነው እሱ መግደሉን ሰው እንዳየው አላወቀም። ነገር ግን ሲያውቁበት ወደ ፈርዖን ወጣ ይላል። ክብር ለኢየሱስ ይሁን። ወደ ፈርዖን ወጣ። ከዛም በኋላ እንደገደለ በሰማ ጊዜ ፈርዖንን ሸሽቶ ወደ ሚዲያም አገር ሄደ ይላል። የሙሴን ታሪክ ወደ ኋላ የመለስኩላችሁ ያ ከሙሴ ጋር የነበረው እግዚአብሔር ከኢያሱ ጋር አለ። ስሙ ይባረክ። ያ የኢያሱ አምላክ ደግሞ የሙሴ የአባቶቻችን አምላክ ዛሬም ካንተ ጋር ሃሌሉያ። ማንም እንዳይቋቋም የሚያደርግ የእግዚአብሔር አብሮነት ነው። ስሙ ይባረክ። በሚዲያም አገር ደግሞ እየኖረ እዛ ሚስት አገባ፣ ወለደ። እግዚአብሔር ከብቶችን በሚጠብቅበት እግዚአብሔር ሙሴን ተገናኘው፣ በእሳት ቁጥቋጦ ተገናኘው፣ ድምፅ አሰማው። እግዚአብሔር እንደሚልከው የሕዝቡን ጩኸት አይቶ እግዚአብሔር መከራቸውን አይቶ የእስራኤላውያንን መከራ አይቻለሁ እልክሃለሁ አለው። እግዚአብሔር ይባረክ። ሃሌሉያ። መልሰው ወደዛ እግዚአብሔር ላከው። ክብር ለኢየሱስ ይሁን። ሃሌሉያ። ዛሬም እግዚአብሔር ላለ ዓላማ ትዘጋጃለህ። የትኛውም ሰልፍ ሊይዝ አይችልም። ስሙ ይባረክ። ወደ ሙሴ ልምጣ፣ ወደ ኢያሱ ልምጣ። የእግዚአብሔርን ተአምራት እንድናይ ብዬ ነው። ከሙሴ ጋር እንግዲህ እንደምታውቁት ሙሴ የእስራኤልን ሕዝብ ከባርነት እንዳወጣ፣ ከፈርዖን ባርነት እንዳወጣ፣ እግዚአብሔር በፈርዖን ላይ አምላክ እንዳደረገው፣ ከዛን ሕዝቡን አሻግሮ እንዳወጣ፣ ቀይ ባህርን ለሁለት የሚከፍልበትን በትር ሰጥቶት እግዚአብሔር ከሙሴ ጋር ሆኖ እስራኤላውያን ደግሞ መናን እያበላ ሃሌሉያ ድንቅና ተአምራት እያደረገ እግዚአብሔር ሕዝቡን አሻገረ። ስሙ ይባረክ። ያ አምላክ ነው ካንተ ጋር ይሆናል የተባለው። ስሙ ይባረክ። ከኢያሱ ጋር የሚሆነው አምላክ ያ ቀይ ባህርን ለሁለት የከፈለ እኔ ካንተ ጋር እሆናለሁ፣ ማንም አይቋቋምህም። ዛሬም አንተን ወንድሜ ማንም አይቋቋምህም። ይሄ መጽሐፍ የተጻፈው ለትምህርታችን ነው። የሰው ህይወት ይላል ምድር ላይ ብርቱ ሰልፍ አለበት ይላል። ብርቱ ሰልፍ አለበት። እግዚአብሔር ግን ሃሌሉያ ከዚህ መከራና ሰልፍ መሃል የሚያወጣ የእግዚአብሔር እጅ አለ። ኪዳን ስላለ አትጠፋም ተባባሉ እስቲ። ሃሌሉያ። ማንም አይቋቋምህም። ማንም ሊይዝ አይችልም። አሜን። ስሙ ይባረክ። ዋናው እዚህ ቁጥር 11 ላይ መጨረሻ ላይ ኢያሱ መጽሐፍ ቁጥር 17 ላይ ምን አሉት ኢያሱን? እነርሱም ለኢያሱ እንዲህ ብለው መለሱለት፣ ያዘሰንን ነገር ሁሉ እናደርጋለን፣ ወደምትልከውንም ስፍራ እንሄዳለን። በሁሉም ለሙሴ እንደታዘዝን እንዲሁ ለአንተ ደግሞ እንታዘዛለን። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ ካንተ ጋር ይሁን አሉት። አያችሁ፣ ከኢያሱ ጋራ የእግዚአብሔርን አብሮነት ነው የፈለጉት። እግዚአብሔር ብቻ ካንተ ጋር ይሁን። ስሙ ይባረክ። ዛሬም እግዚአብሔር ከኛ ጋር ይሁን። የእግዚአብሔር አብሮነት ካለ አልፈት ይሄዳል። የመጀመሪያ እግዚአብሔር ከኛ ጋር እንዲሆን መከናወን እንዲሆነን የሚያደርገን የእግዚአብሔር አብሮነት ነው። ለምትጽፉ ሰዎች የእግዚአብሔር አብሮነት እግዚአብሔር እኔ ካንተ ጋር ነኝ ካለ ሃሌሉያ የመከናወናችን ሚስጥር በዛ ላይ ነው። ስሙ ይባረክ። እግዚአብሔር ኤርሚያስንም ሲቀራ ብላቴና ነኝ አለ አይደል? ሲለው እኔ አልችልም እኔ ብላቴና ነኝ ሲል እግዚአብሔር እኔ እልክሃለሁ ከአፍ ጋር እሆናለሁ ትነቅልና ታፈርስ ዘንድ ሃሌሉያ እሾምሃለሁ ልኬሃለሁ አለው። እግዚአብሔር ነው ከማህፀን መርጫለሁ። ስለዚህ ምን አትበል ብላቴና ነኝ አትበል። ሃሌሉያ እግዚአብሔር ከብላቴኖች ጋር ይደመርና ብርቱ ያደርጋል። ስሙ ይባረክ። ዛሬም እግዚአብሔር ካንተ ጋር ተደምሮ ብርቱ ያደርጋል። መከናወን እግዚአብሔር ካንተ ጋር መሆኑ ነው። ተባባሉ እስቲ ሃሌሉያ። የመከናወን ሚስጥር እግዚአብሔር ከኛ ጋር መሆኑ ነው። ስሙ ይባረክ። በሮሜ መጽሐፍ ላይ ምንድነው የሚለው? እንግዲህ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሃሌሉያ። የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው ይላል። እግዚአብሔር ከኛ ጋር ከሆነ የሚቃወመን የለም። ብቻ እግዚአብሔር ከኛ ጋር ይሁን። ብቻ እግዚአብሔር ካንተ ጋር ይሁን። እኛም በህይወታችን እስከዛሬ የደረስነው በእግዚአብሔር ነው። እኔ የደረስኩት በእግዚአብሔር ነው። እስቲ የደረስኩት በእግዚአብሔር ነው የሚል ለጌታ ክብር ያመጣል። ሃሌሉያ። ጠላት ጠፍቶ አይደለም፣
አጥፊ ጠፍቶ አይደለም፣ ገዳይ ጠፍቶ አይደለም። ወንድሜ እግዚአብሔር ከኛ ጋር ስላለ ነው። ቤቴ የተጠበቀው እግዚአብሔር ከኔ ጋር ስለሆነ ነው። ካንተ ጋር ስለሆነ ነው። ቸርቿ የተጠበቀችው እግዚአብሔር ከኛ ጋር ስለሆነ ነው። እንደ ህዝብ እንደ ቤተ ክርስቲያን የሚቋቋም ነገር ጠፍቶ ሳይሆን እግዚአብሔር ከኛ ጋር ስላለ ሃሌሉያ። እስቲ መልሳችሁ ለእግዚአብሔር ክብር ስጡ። እግዚአብሔር ከኛ ጋር ነው። ሃሌሉያ። የመኖራችን ሚስጥር እግዚአብሔር ነው። ስሙ ይባረክ። ሮሜ ላይ 8 ላይ ስናነብ እንደው ደርሰን ብናነብ ደስ ይለኛል። ሮሜ መጽሐፍ ምዕራፍ 8 ከቁጥር 35 ጀምሮ እንዲህ የሚል ቃል አለ። ከክርስቶስ ኢየሱስ ፍቅር ማን ይለየናል? ሃሌሉያ። መከራው ቢሆን ወይስ ጭንቀት ወይስ ፍርሃት ወይስ ስደት፣ ቃሉን ስናነብ ኃይል ስለሚሆን ቃሉን እናነባለን። የደረሰ ሰው ካለ 8:35 እስከ 40 ታነባለህ። ሮሜ 8 ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንጋደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለው ከእግዚአብሔር ፍቅር ሊለየን እንደማይቻል ተረድቻለሁ። ሃሌሉያ። ጌታ ይባርክ። ጌታ ይባረክ። አሜን። አያችሁ በምድር ላይ ስንኖር ያለው ነገር ነው። ጳውሎስ በሕይወቱ በቻሌንጅ መሃል እያለፈ ከክርስቶስ ፍቅር ማን ይለየናል አለ። ስሙ ይባረክ። መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ጦርነትም ማለት ነው። ይህም እንዲህ ተብሎ እንደተጻፈ ነው። ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ሃሌሉያ። እህቶቼ ወንድሞቼ፣ ምንም ነገር አይለየንም። የትኛውም ጭንቀት፣ ፍርሃት፣ አሁን በዚህ ቦታ የተጠቀሰው በሰው ህይወት ውስጥ የሚፈራረቅ ነው። እነኚህ ነገሮች እኛ ከክርስቶስ ፍቅር ወደ ግባችን ከመድረስ ሊከለክሉን አይችሉም። ክብር ለኢየሱስ ይሁን። አይከለክልህም። የሚቋቋምን በህይወት ዕድሜ ሁሉ ማንም የለም። ሃሌሉያ። ይሄ መከራ ሊቋቋምን አይችልም። ጭንቀት ሊቋቋምን አይችልም። ፍርሃት፣ ሰይፍ፣ ማጣት፣ ራቁትነት፣ የትኛውም በህይወታችሁ የምታልፉትን ነገር አምጡ። ይሄ ሁሉ አላፊ ነው። አሜን። እግዚአብሔር ካንተ ጋር ከሆነ ቀላል ሆኖ ታልፋለህ። ሃሌሉያ። እግዚአብሔር ዛሬ ስጸልይ በእውነት እንዲህ ዛፍ ሲንቀሳቀስ የሆነ ኃይለኛ ነፋስ፣ በማዕበል የተናወጠ ነፋስ አስቡ። ልክ እንደዚህ የሚንገዳገዱ ሰዎች አሉ። እግዚአብሔር ግን አይዟችሁ እኔ ከእናንተ ጋር ነው ብሎኛል። ድምፅ ስለሰጠኝ ነው ይህን ቃል ያመጣው። ስሙ ይባረክ። ኧረ ሃሌሉያ። ፍርሃት አይገዛህም። ጭንቀት አይዝሽም። ታልፊያለሽ። መከናወን ይሆንልሻል። የትኛውም ቻሌንጅ ከክርስቶስ ኢየሱስ ፍቅር ሃሌሉያ ሊለይሽ አይችልም። ሊለይሽ አይችልም። የእግዚአብሔር ኃይል ለማዳን ነው። የበጉ ኃይል ካንቺ ጋር ነው። ኢየሱስ ካንቺ ጋር ነው። የአባቶቻችን አምላክ ካንተ ጋር ነው። አትፍራ፣ አይዞህ፣ እኔ ካንተ ጋር ነኝ። እኔ ካንቺ ጋር ነኝ። አትወድቂም። መንገድ ትዘልቂያለሽ፣ ትዘልቃለህ። ቤተ ክርስቲያን ትዘልቃለሽ። ህዝቦች ትዘልቃለህ። ሃሌሉያ። እንደ ቤተሰብ ትሄዳላችሁ። እናገራለሁ፣ ትንቢት አውጃለሁ። ያላችሁበት ሁኔታ የመጨረሻችሁ አይደለም፣ የሚቋቋማችሁ አይደለም። እግዚአብሔር መልእክት ሰጥቶኛል። ትወጣላችሁ፣ ትሻገራላችሁ። በህይወት ዘመን ሁሉ
ማንም አይቋቋምም። ኧረ አይችልህም። መከራ ነው አይችልህም። ጭንቀት ነው አይችልህም። ረሃብ ነው አይችልህም። ሃሌሉያ። ከፍታ ነው ዝቅታ ነው፣ ማግኘት ነው ማጣት ነው፣ መገፋት ነው ብቸኝነት ነው። እግዚአብሔር ካንተ ጋር ነው። እነኚህ ሁሉ ሊለዩ አይችሉም። በወደደን በርሱ ካሸናፊዎች እንበልጣለን። እስቲ በወደደኝ በርሱ በሉ። ካሸናፊዎች ሁሉ እበልጣለሁ፣ በሕይወቴ እበልጣለሁ። አይችለኝም በሉ፣ እሄዳለሁ በሉ፣ እዘልቃለሁ በሉ። ክብር ለኢየሱስ ይሁን። ማንም አይቋቋማችሁ። ምክንያቱም ቃል አለ። በኪዳን ነው የመጣኸው። ተራ ሞት አትሞትም። የጻድቅ ሞት ነው የምንሞተው። የክብር ሕይወት ነው የምንኖረው። የመጣው ነፋስ አይወስድህም። በውሃ ውስጥ ባለፍህ ጊዜ ውሃው አያሰጥምህም፣ ፈሳሾች አያሰጥሙህም። እኔ ካንተ ጋር ነኝ። ሃሌሉያ። አትፍራ፣ እኔ ካንተ ጋር ነኝ። ዛሬ እግዚአብሔር አትፍሩ፣ እህቴ አትፍሪ፣ ወንድሜ አትፍራ፣ እኔ እግዚአብሔር ካንተ ጋር ነኝ እያለ ነው። የእግዚአብሔር ድምፅ ነው። አውጃለሁ፣ በሁኔታ ላይ አውጃለሁ። እኔ ካንተ ጋር ነኝ፣ እኔ እናንተ ጋር ነኝ። እንደ ቤተሰብ እጅ ለእጅ ተያያዙና እግዚአብሔር ከኛ ጋር ነው በሉ እስቲ። እኛ አንፈራም በሉ እስቲ። ሃሌሉያ። ተራሮች ወደ ባህር ልብ ቢወሰዱ እኛ አንፈራም፣ አንፈራም። ሃሌሉያ። ምክንያቱም እግዚአብሔር በመካከላችን ነው። እግዚአብሔር አለ። ሃሌሉያ። የቆሬ ሉጮች እኮ እንደዛ ነው ዘመሩት። አምላካችን መጠጊያችንና ኃይላችን ነው፣ ባገኘን በታላቅ መከራ ምናችን ነው። ኧረ ረዳት አለ። እህቴ ረዳት አለሽ፣ ወንድሜ ረዳት አለ። የእግዚአብሔር ሕዝብ ሆይ ረዳት አለ። ብቸኛ አይደለህም። ኢየሱስ እኮ ታልፎ በሚሰጥበት ሌሊት የደም ላብ እያላበው እየጸለየ ሐዋርያቶችን ተነሱና እንጸልይ ሲላቸው እንቅልፍ ከበዳቸውና ይተኛሉ። እንደገናም እየሄደ ተነሱ፣ ጸልዩ፣ ትጉና ጸልዩ፣ ወደ ፈተና እንዳትገቡ ይላቸዋል። እንደገናም ይተኛሉ። እንደገና ለሶስተኛም አላቸው። ሲተኙ ተዋቸው። የሚያበረታ መልአክ፣ ሃሌሉያ። በዛ በጭንቅ ሰዓት የሚያበረታ መልአክ መጣ። ኢየሱስን ከበበው መልአክ፣ የሚረዳ መልአክ። ሃሌሉያ። ከዛ ብቻዬን አይደለሁም አለ። አብ ከኔ ጋር ነው። እስቲ አብ ከኔ ጋር ነው በሉ። ብቻዬን አይደለሁም በሉ። የሚረዳኝ አለ በሉ። ሃሌሉያ። በእሳት ውስጥ በሄደ ጊዜ እሳት የለም አላለም፣ ፈተና የለም አልተባለም። ነገር ግን ታልፋለህ። አይፈጅህም፣ ነበልባሉ አይፈጅህም፣ አያሰጥምህም። የእግዚአብሔርን ድምፅ አውጃለሁ፣ በሁኔታችሁ ላይ አውጃለሁ። እግዚአብሔር በቃሉ ይሰራል። እኔ ከእናንተ ጋር ነኝ፣ አትፍሩ፣ አይዟችሁ እያለ ነው እግዚአብሔር። ስሙ ይባላል። ለኢያሱ እንደዚህ ነው ያለው፣ አላዘዝሁምን? አትፍራ። የፈራ ብቻህን አይተውህም። ሃሌሉያ። ብቻሽን አይተውሽም። አውጃለሁ፣ አይተውሽም፣ አይለቅሽም። እግዚአብሔር አልተውህም ከቶ ቃሉን በአፋችን ላይ አሜን፣ ቃሉን በልባችን ላይ በአፍ ተናገር ይላል። ክብር ለኢየሱስ ይሁን። እስራኤላውያን እንደውም በእጃቸው ይጽፉታል፣ አሸንክታብ አስረው ያስቀምጣሉ የእግዚአብሔርን ሕግ። አሁን ነው በመንፈስ ቅዱስ በልባችን ሕጉ የተጻፈው። ስሙ ይባረክ። በአዲስ ኪዳን ሕጌን በልባቸው አኖራለሁ እጽፋለሁ አለ። ስሙ ይባረክ። በብሉይ ኪዳን የወላችሁ እየተጻፈ ነበር። ሃሌሉያ። አሁን ግን በመንፈሱ በእኛ ውስጥ አድሯል። ይሄ ቃል ሃሌሉያ በልባችን አለ። ሃሌሉያ። ቃሉን በአፍህ ውስጥ አሰላስል። የዚህ ሕግ ቃል ከአፍህ አይለይ፣ አስበው። አያችሁ፣ የእግዚአብሔርን ቃል ስናስብ መከናወናችን ይበዛል። የመከናወን ሚስጥር የእግዚአብሔርን ቃል ማሰብ ብቻ አይደለም፣ አሰላስለው ይላል። ክብር ለኢየሱስ ይሁን። ቃሉን ከአፍህ አይለይ፣ አስበው እንዲከናወንልን፣ ወደ ቀኝ ወደ ግራ አትበል ይልና በቀንም በሌሊትም አስብ። አያችሁ፣ ቀን ብቻ እሑድ ቤት ቸርች ስንመጣ ብቻ አይደለም፣ በቀንም በሌሊትም ይሄን ቃል ማሰብ ይሆንልን። ሃሌሉያ። ወደ ቃሉ እግዚአብሔር ይመልሰን። ሃሌሉያ። ቃሉ ስንቃችን ነው። ቃሉ ማንዋላችን ነው። የዚህ ቃል የወላችሁ ኢየሱስ እንኳን በምድር ላይ 40 ቀንና 40 ሌሊት ጸልዮ ሲመለስ በዲያብሎስ ተፈተነ።
ፈተናውን ያለፈው በምንድን ነው ተብሎ ተጽፏል። ሃሌሉያ። ስለዚህ አማኝ የሚያሸንፈው ቃሉን እየተናገረ ነው። አሜን። ስለዚህ የእግዚአብሔር ቃል ከአፍ አይለይ ተባባሉ። እስቲ ቃሉን አንብብ። ጊዜ አለ ወይ? ቃሉን ለማንበብ ልጠይቃችሁ፣ ለራሳችሁ መልሱ። ጊዜ አላችሁ ወይ? ለእግዚአብሔር ቃል ጊዜ ትሰጣላችሁ ወይ? ዛሬ እግዚአብሔር ጊዜ ስጡኝ፣ በዚህ ቃል እመራችኋለሁ። አሜን። አንድ ምዕራፍ እንኳን ሳታነቡ እንዳትውሉ። እግዚአብሔር በዛ ቃል ህይወታችሁን ይባርካል። እየጨመራችሁ ትሄዳላችሁ። እያነበብን ስንሄድ የእግዚአብሔር ነገር ጥልቅ ስለሆነ መንፈሳዊ አይናችን እየተከፈተ ይሄዳል። ሃሌሉያ። የሚያበረታን የእግዚአብሔር ቃል ነው። ማቴዎስ ወንጌል ላይ ምንድነው የሚለው? ቤቱን በአለት ላይ የሰራ ሰውን በምን መሰለው? ቃሉን የሚሰማን ሰው በአለት ላይ እንደተመሰረተ ቤት ተነገረለት ምሳሌ። እንደገና ደግሞ የማይሰማውን ሰምቶ የማያደርገው በአሸዋ ላይ እንደተመሰረተ ቤት፣ ዝናብ ሲመጣ ጎርፍ ሲመጣ የሚወስደው በአሸዋ ላይ ያለ ቤት ነው። ስለዚህ ዛሬ እኛ ቃሉን ስንሰማ ለህይወት ይሆንልን። እረ ለጥፋት አይሆንልንም። የሰማነው ቃል በእምነት ይዋሃድ። በእምነት ሲዋሃድ ይጠቅመናል፣ ለጥፋት አይሆንም። ስሙ ይባረክ። ዛሬ ትጥቃችንን እናንሳሜ። የእግዚአብሔር ቃል በቀረውስ ይላል ኤፌሶን 6:10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይልና የዲያብሎስን ሽንገላ እንድትቃወሙ ትችሉ ዘንድ የእግዚአብሔርን ዕቃ አንሱ። አሜን። እሱም ምንድነው? የእግዚአብሔር ቃል ነው። የመንፈስን ሰይፍ አንሱ። ሃሌሉያ። ይህንን ቃል ስናነሳ ሰይጣንን ይወላችሁ ሳንገስጽ በኢየሱስም ሂድ ሳንል ቃሉን ስንናገር ድል ይሆናል። እግዚአብሔር የተባረከ ይሁን። ይህን ቃል ስናውጅ መዳን ይመጣል። የእግዚአብሔር ቃል ስለሚሰራ ሕያው ስለሆነ የሚቆርጠውን ይቆርጣል፣ የሚነቅለውን ይነቅላል። ስለዚህ ወደ እግዚአብሔር ቃል መመለስ ይሆንልን። የመከናወናችን ሚስጥር የእግዚአብሔር ቃል ነው። በአፍ አስበው፣ እንደገና አሰላስለው፣ ደግሞ ጠብቀው ነው የሚለው። ክብር ለኢየሱስ ይሁን። በአፍ ከአፍ አይለይ፣ ቃሉ ከአፋችን አይለይ። ክብር ለኢየሱስ ይሁን። በዚህ ዘመን ሚዲያው የሚታየው የሚሰማው ነገር በበዛ ዘመን አብዝተን እግዚአብሔር በሰጠንም ስልክ የእግዚአብሔርን ድምፅ እንስማ። አሜን። ኧረ ሃሌሉያ። ድምፁ ይግባ፣ ሌላ ነገር ቦታ አይኑረው። ለእግዚአብሔር ቃል ልባችን የተማረከ ይሁን። ክብር ለኢየሱስ ይሁን። ሌላው በሶስተኛ ደረጃ ለዛሬ ትንሽም ሰዓት ስለሆነ የቻፕል ሰዓት በእግዚአብሔር የታመነ ሰው ማንም ሊቋቋመው አይችልም በሚለው እናነብና እንጨርሳለን። ስሙ ይባረክ። በእግዚአብሔር ማንም የማይቋቋመው ሰው የእግዚአብሔር አብሮነት ያለው ሰው ነው። እግዚአብሔር ከሱ ጋር የሆነውን ሰው ማንም አይቋቋመው፣ መከናወን ይሆንለታል። ሌላው ደግሞ የዚህ ሕግ ቃል ከአፍ አይለይ፣ አስበው በቀንም በሌሊትም። ጥቅስ ለምትፈልጉ ማቴዎስ 7:24 ላይ ቃሌን ሰምቶ የሚያደርገው ቤቱን በአለት ላይ የሰራ ልባምን ሰው ይመስላል ይላል። ክብር ለኢየሱስ ይሁን። እንዲሁም አሁን ኤፌሶን ላይ ያነበብኩት ቃል ኤፌሶን 6:10 ላይ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። ሶስተኛው በእግዚአብሔር የታመነን ሰው ማንም ሊቋቋመው አይችልም። ሃሌሉያ። በእግዚአብሔር ላይ መመኪያ፣ እግዚአብሔርን የተደገፈ በሌላ ነገር ላይ የማይመካ የሚመካ በማን ይመካ ይላል? በእግዚአብሔር የሚመካ ሰው አይወድቅም። አሜን። እግዚአብሔር አለኝ የሚል ሰው አያችሁ፣ ስለሌለ ሳይሆን እያለህም በእግዚአብሔር ተመካ። ነገሮች በሌሉ ሰዓት ማለት እኮ አይከብድም። እያለህ ግን ሁሉ ነገር በእጅ እያለ እግዚአብሔር ይበልጣል። ከሚታየው ነገር እግዚአብሔር ይበልጣል ስንል በእግዚአብሔር ስንደገፍ እምነታችንን ሊይዘው የሚችል የለም፣ የሚቋቋመን ኃይል የለም። ስሙ ይባረክ። ትንቢተ ኤርምያስ ምዕራፍ 17 ላይ ያለውን ቃል ጆሲ ከደረስክ ታነባለህ። ትንቢተ ኤርምያስ ምዕራፍ 17 ቁጥር 7 ላይ ቁጥር 7 ትንቢተ ኤርምያስ እግዚአብሔር የታመነ እምነቱም
የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲነሳ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። ሃሌሉያ! ጌታ ይባርክ። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። ሃሌሉያ! በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። ይሄ ነው የተባለልን። ስሙ ይባረክ። በእግዚአብሔር የታመነ ሰው እንዲህ ነው የሚሆነው። በእግዚአብሔር የማይታመን ሰው ደግሞ እርጉም ይሁን ይላል። እዛው ወደ ላይ ማንበብ ትችላላችሁ። ስጋ ለባሹን ክንዱ የሚያደርግ ይላል ቁጥር 5 ላይ እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው ርጉም ነው ይላል። እኛ የተባረክን ሃሌሉያ! ለበረከት ተጠርተናል፣ ለመከናወን ተጠርተናል፣ ለማፍራት ተጠርተናል። ስራችን በሱ ሰደው ማደግ ይሆንልን። እምነታችን በእግዚአብሔር ላይ ሲሆን እግዚአብሔር በቃሉ ስንመሰረት ከእግዚአብሔር አብሮነት ጋር አብረን ስንሆን መለምለም እንጂ መጠውለቅ አይሆንም። ክብር ለኢየሱስ ይሁን። ማበብ ይሆንልናል። እግዚአብሔር የዘላለም አምባ ነው። ሃሌሉያ! እግዚአብሔር መጽሐፍ ይላል በአንተ ታምናለችና በአንተ ለተደገፈች ነፍስ በሰላም ምን ታደርጋታለህ? ትጠብቃታለህ ይልና እግዚአብሔር የዘላለም አምባ ነው። እስቲ እግዚአብሔር የዘላለም አምባ ነው በሉ። እግዚአብሔር የዘላለም አምባ ነው። ሃሌሉያ! በሱ ለታመነ ሰው እሱ ያስጠልላል። እሱ መሸሸጊያ ነው። በእግዚአብሔር ታመኑ። በእግዚአብሔር የሚታመን ሰው ብሩክ ነው። የመከናወናችን ምስጢር በእግዚአብሔር መታመን። ሃሌሉያ! እምነት ከመስማት ነው። መስማትም በምንድን ነው? በእግዚአብሔር ቃል። በእግዚአብሔር ቃል ስናምን እምነት ይጨመርልናል። ስሙ ይባረክ። ቃሉን ጌታ ይባርክልን። ቆመን እንጸልያለን። ስሙ ይባረክ። ሃሌሉያ! የመከናወናችን ምስጢር የእግዚአብሔር አብሮነት ነው። ሃሌሉያ! የእግዚአብሔር ቃል ነው። በእግዚአብሔር መታመን ነው። ስሙ ይባረክ። ሃሌሉያ! ዛሬ እንጸልያለን። ሃሌሉያ! የተገመገመ ነፍስ ፈራ ተባ ያለ ነፍስ ካለ ዛሬ እግዚአብሔር ያበረታል። ዛሬ ብርታት ይሆናል። አይዟችሁ እኔ ከእናንተ ጋር ነኝ እያለ ነው እግዚአብሔር። የትኛውም ቻሌንጅ አይዝህም። ይሄ ነው የእግዚአብሔር ድምፅ። እግዚአብሔር የሚናወጡ ሰዎች አሉ ብሎኛል። ልክ የሆነ ንፋስ ሲመጣ የሚወዛወዝ ዛፍ አስቡ። ከፍተኛ ንፋስ ማዕበል ሲመጣ ልክ እንደዛ ግን ስሩ ያለበት ሰው በእግዚአብሔር የተተከለ አይናወጥም። ኧረ አይናወጥም። ህይወት አይናወጥም። ቤት አይናወጥም። ትዳር አይናወጥም። ቢዝነስ አይናወጥም። አገልግሎት አይናወጥም። መውጣት መግባት ላይ እግዚአብሔር ይቀድማል። እግዚአብሔር ይቀድማል። የመከናወን ምስጢር እግዚአብሔር ነው። እግዚአብሔር እኔ ከእናንተ ጋር ነኝ አትፍሩ እያለ ነው። ሕዝቤ ሆይ አትፍራ፣ እኔ ከአንተ ጋር ነኝ። ሃሌሉያ! ከኔ ጋር ያለ ሰው አይጠወልግም። ሃሌሉያ! ያፈራል፣ ያብባል። ሃሌሉያ! ክብር ለኢየሱስ ይሁን። ለቃሉ ባለቤት እልልታ ጭብጨባ ስጡ። እግዚአብሔር ከኛ ጋር ነው። የመከናወን ምስጢር እግዚአብሔር ነው። የመኖራችን ምስጢር እግዚአብሔር ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማን ነው የሚቃወምን? መከራ ነው፣ ጭንቀት ነው፣ ፍርሃት ነው፣ ስደት ነው። የትኛውም ነገር ቢመጣ ሊለየኝ እንዳይችል ተረድቻለሁ እንዳለ ጳውሎስ። ኧረ አይለይህም፣ ከጌታ አይለይህም፣ እሱም ከመውደድ አይለይህም፣ ከፍቅሩ አይለየንም። ሃሌሉያ! የትኛውም ማጣት አይለየንም። ማግኘትም ይላል ማጣት ብቻ አይደለም፣ ማግኘትም ቢሆን ከፍታም ቢሆን ልዩ ፍጥረትም ቢሆን እንደውም መላእክትም ቢሆኑ ይላል። ሃሌሉያ! የትኛውም ኃይል ሊለየን አይችልም። ክብር ለኢየሱስ ይሁን። ሊለየን አይችልም። ስለዚህ ሰይጣን ተስፋ ይቁረጥ። ዛሬ ቃል መጥቷል። ሰይጣን ተስፋ ይቁረጥ። አንቺ የተናወጥሽ በአውሎ ንፋስ የተናወጥሽ እንደገና እሰራሻለሁ። እንደገና የግንቦችሽን ጉልላት እሰራለሁ። በሚያብረቀርቅ ዕንቁ ይላል ጽዮን ሲናገር። ዛሬም እግዚአብሔር እንደገና ይሰራል። እንደገና ያድስሃል። እንደገና ሕይወት ይታደሳል። እግዚአብሔር ሊፈርድ ሳይሆን ሊያነሳ መጥቷል። ሊያበረታ መጥቷል። እስከ ጽዮን ያስኬድሃል።
በህይወት ዕድሜ ሁሉ ነው የተባለው። በህይወት ዕድሜ ሁሉ ማንም አይቋቋምህም። አጠገባችሁ ካለው ሰው ጋር ተያያዙ። ማንም አይቋቋምህም። ሃሌሉያ። ሊቋቋሙ የሚፈልጉ መናፍስቶች ይመቱ። ሊያንገዳግድ የሚፈልግ አውሬ ይመታ። በኢየሱስ ስም ስራው ይፍረስ። የጨለማ ስራ ይፍረስ። እርኩስ መንፈስ እጅን አንሳ። ህይወታቸውን ልቀቅ። ቤታቸውን ልቀቅ። ጤንነታቸውን ልቀቅ። በረከታቸውን ልቀቅ። የሆድ ፍሬያቸውን ልቀቅ። የተስፋ ቃላቸውን ልቀቅ። ምርኳቸውን ልቀቅ። ጉዟቸውን ልቀቅ። ማክራዲላ ማሱፕራዲያላማ ፕራዲላ ማያ ከልካይ ይነሳ። ከልካይ ይነሳ። ከልካይ ይነሳ። የመስቀል እንቅፋት ይወገድ። የህይወት እንቅፋት ይወገድ። የኑሮ እንቅፋት ይወገድ። የጸጋ እንቅፋት ይወገድ።